5 ሚሊዮን የኢትዮጵያ ብር ወይም ደግሞ $500,000 ለ11 ደቂቃ ለማትሞላ ጉዞ የከፈሉ ቅንጡ ሀብታሞች ታዋቂዋ ዘፋኝ ካቲ ፔሪ ጨምሮ ሌሎች 5 ቅንጡ ሴቶች ሰኞ ዕለት ስፔስ ቱሪዝም ስፔስን ለማየትና ስፔስ ላይ ለመዝናናት በአማዞኑ ባለቤት በብሉ ኦሪጅን ሮኬት እዚህ እንደምትመለከቱት ሄደው ነበር። ለም በበቂ ሁኔታ አላዝናናችንም ያሉት እነዚህ 5ቱ ቅንጡ ሴቶች ያደረጉት ጉዞ ሳብ ኦርቢታል ጉዞ ነው። ይህ ማለት ከመሬት 100 ኪሎ ሜትር ከፍታ ላይ ነበሩ። መሬትን ወደ 2 ደቂቃ ያክል በዚህ ከፍታ ላይ ተመልክተዋል። ተጨማሪም ደግሞ ዌይትለስነስ ወይም ደግሞ ዜሮ ግራቪቲን በዚህ ሁኔታ ላይ ዲቴክት አድርገዋል። እነዚህ ሴቶች ለዚህ ጉዟቸው ወንበር ለማያሳዝ ብቻ ለመጀመሪያው ስቴፕ $150,000 እንደከፈሉ ነው የተነገረው። ነገር ግን ሙሉ ክፍያው ስንት እንደከፈሉ ካምፓኒው ያልገለጸ ሲሆን እንደሚታወቀው ግን ለሳብ ኦርቢታል ጉዞ እስከ $500,000 እንደሚከፈል ነው የሚታወቀው። አሁን ያደረጉት ጉዞ ወይም ደግሞ ሳብ ኦርቢታል ጉዞ የሚባለው በእኛ አትሞስፌርና በአውተር ስፔስ መሃል ባለው ባውንደሪ እሱን ተች ያደርጉት ወይም ደግሞ እዚህ ካርማ ላይን ላይ ደርሰዋል ወይም ደግሞ ከመሬት 100 ኪሎ ሜትር ከፍታ ላይ ደርሰዋል ማለት ነው። እናም ወደ ስፔስ ለመጓዝ 3 መንገዶች አሉ። አንደኛው የሚባለው ሳብ ኦርቢታል ፍላይት የሚባለው ነው። ከ10 እስከ 15 ደቂቃ የሚፈጅ ጉዞ ነው። ለዚህም ደግሞ ቨርጂን ጋላክሲ የሚባለው ካምፓኒ እስከ $450,000 ትኬት ያስቆርጣል። እንዲሁ ደግሞ ብሉ ኦሪጅን የሚባለው ካምፓኒ ወይም አሁን የሄዱበት ካምፓኒ እስከ $1 ሚሊዮን ያስከፍላል። ሁለተኛው ደግሞ ኦርቢታል ፍላይት ይባላል። ከመሬት 400 ኪሎ ሜትር ከፍታ ላይ ትሆኑና ኤርዝ ኦርቢት አካባቢ ትደርሳላችሁ። እዚህም ቀናትን ለሚወስደው ጉዞ ስፔስ ኤክስ የሚያስከፍለው ወደ $55 ሚሊዮን አካባቢ ለዚህ ጉዞ ታወጣላችሁ። ሶስተኛው የጉዞ አይነት ደግሞ ወደ ጨረቃና ወደ ማርስ ሲሆን ይሄኛውም ደግሞ ወደ ብዙ ሺህ ኪሎ ሜትር አካባቢ ነው። ወደ ጨረቃ ለመሄድ ወደ 380,000 ኪሎ ሜትር አካባቢ ነው። ወደ ማርስ ለመሄድ ደግሞ በሚሊዮኖች የሚጠጋ ኪሎ ሜትር ነው የሚርቀው። ይህም ለቀናትና ለወራት ወደ ጨረቃና ወደ ማርስ የሚደረገው ጉዞ ወደ $100 ሚሊዮን አካባቢ እንደሚፈጅ ነው የተነገረው። ነገር ግን ስፔስ ኤክስ በረጅም ጊዜ እቅዱ ውስጥ ከ100 እስከ $500,000 ብቻ በሚያወጣ ወጪ ወደ ማርስ ለመውሰድ እቅድ ይዘዋል። እንግዲህ ከ500,000 እስከ $1 ሚሊዮን የሚጠጋ ገንዘብ ለ11 ደቂቃ ጉዞ ብቻ ያወጡት እነዚህ ሴቶችን ኢትዮጵያውያን ሴቶችም እንደነዚህ እንደ 5ቱ ሴቶችን ስፔስን ለማየት ማቀድ ይኖርባቸዋል። ሐሳባችሁ ምንድነው? ኮሜንት ላይ ጻፉልኝ።